መላእክትን ያሰማልን፣ መላእክትን ያሰማልን፣ አብረን ዘመናችን ማለትን ያቆናልን፣ በእኛ መገና ይጠብቅልን። የክርስቲያናችን አገልጋዮች ያቆናት የመጡ ያገለግሉ ነውና እግዚአብሔር በረከቱን ያያቸው አገልግሎታቸውን ተቀብሎ በቁም ነገር ያውቃቸው ስልጣንነታቸው ይባርክልን። ወደ ቤተ ሳይዳ በደረሱ ጊዜ ብዙ ሕዝብ ተከተሉት። የማርቆስ ወንጌል ምዕራፍ 8 ቁጥር 24 ላይ የምናገኘው ኃይለ ቃል ነው። እንግዲህ ትንሽ አረፍ በሉ፣ ወዲያና ወዲያ በሉ፣ መሳፈር ሳይኖር ባላችሁበት ቁጭ በሉና ሻማውን አስቀድማችሁ አበራችሁት። ገና ጸሎት እናደርጋለን። አሁን የትምህርት ጊዜ ነው። ትንሽ አቆዩት እንዳይላችሁ ተወሰነ ደቂቃ ጸሎት ስንጀምር ታቦታላችሁ።
እና ወደ ቤተ ሳይዳ በደረሱ ጊዜ ብዙ ሕዝብ ተከተሉት ይላል። ወንጌሉ የተጻፈው በማርቆስ ወንጌል ምዕራፍ 8 ቁጥር 4 ላይ ነው። እንግዲህ ቤተ ሳይዳ ማለት የምሕረት ቤት ማለት ነው። ቤተ ሳይዳ ማለት የምሕረት ቤት ማለት ነው። የምን ቤት ነው አሏችሁ? የምሕረት ቤት ነው እና ወደዚያች ምሕረት ወደሚበዛባት አገር በደረሱ ጊዜ ብዙ ሕዝብ ኢየሱስ ክርስቶስን ተከተሉት ነው። ለምን ተከተሉት? አንደኛ አምላካችን እግዚአብሔር የምሕረት አምላክ ነው። የምሕረት አምላክ የታመሙትን የሚፈውስ፣ የደከሙትን የሚያበረታ፣ የተራቡትን የሚያበላ፣ የተጠሙትን የሚያጠጣ፣ የታረዙትን የሚያለብስ፣ የታወሩትን ዓይናቸውን የሚያበራ የምሕረት አምላክ እግዚአብሔር መሆኑን አይተው ተረድተው ብዙ ሰዎች ተከተሉት። እንግዲህ ኢየሱስ ክርስቶስ ለምን ተከተሉት ሲባል በመጀመሪያ ኢየሱስ ክርስቶስ በምድረ በዳ በነበሩበት ሰዓት ኢየሱስ ክርስቶስ በሁለት ዓሣና በ5 እንጀራ አበርክቶ አድርጓቸዋል፣ አጥግቧቸዋል። ስለዚህ ያበላቸው አምላክ በትንሽ ነገር ብዙ አድርጎ ያንን አንድ ገበያ ሕዝብ በትንሽ ነገር አበርክቶ ማብላት ማጠጣት አይተው የምሕረት አምላክ መሆኑን አይተው ኢየሱስ ክርስቶስን ተከተሉት። እግዚአብሔር አምላክ እኔና እናንተም የምንከተልበት ልቦና ይስጥ። እግዚአብሔርን የምንከተልበት ልቦና ይስጥ። ዛሬ ዓለሙ እንደዚህ እንደ በሶ እየተበጠበጠ ያለው እግዚአብሔርን አልከተል እያለ ነው። ከእግዚአብሔር ይልቅ ሰይጣንን እየተከተለ ማለት የሰይጣን አስተሳሰብ እያሰበ የሰይጣን ሀሳብ ስለሚያስብ ዓለሙ ዛሬ ሰላም አላገኘም። እርስ በርሱ የተተረማመሰ ይገኛል። እግዚአብሔር ሰላሙን ይመልሰልን። ስለዚህ እነዚያ ሰዎች ግን ያበላቸው አምላክ ያጠጣቸው ድካማቸውን ያስወገደላቸው አምላክ ስለሆነ እግዚአብሔርን ተከተሉት። አያችሁ ዛሬ እኛ እግዚአብሔር ለእኛ ብዙ ዋጋ ከፍሎልናል። ወደዚህ ምድር መጥቶ ኃጢአታችንን ሁሉ አናፎ ከነበርንበት የኃጢአት ቀንበር ያንን ሁሉ አስወግዶ ወደ ክብራችን እንድንመለስ አድርጓ በመስቀል ላይ ውሎ ሥጋውን ቆርሶ ደሙን አፍስሶ ያ የኃጢአታችንን ክምር ንዶ አፈራርሶ ሞታችንን በትንሣኤው ድል አድርጎ በሞቱ ድል አድርጎ ትንሣኤን ሰጥቶ ለእኛ ሕይወት ሆኑን አድርጎልናል። ያም ማለት ነው በዝናብ አብቅሎ በፀሐይ አብስሎ በነፋስ ለይቶ ዘመናትን ከዘመናት ወራትን ከወራት ፀሐይንና ጨለማን እያፈራረቀ እግዚአብሔር እንዲህ እያደረገ ይዞን ይኖራል። ግን እሱን እየተከተልነው ወይ ነው? እግዚአብሔርን እየተከተልነው ነው? አይደለም። እግዚአብሔርን ልንከተለው ያስፈልጋል። እሱን ከተከተልን አእምሯችንን መንፈስ ቅዱስ በአእምሯችን ውስጥ ይገኛል። መንፈስ ቅዱስ በአእምሯችን ውስጥ ይሰርጣል። የዚያን ጊዜ ሰውና ሰው ይተሳሰራል። የዚያን ጊዜ ሰውና ሰው ይፈቃቀራል። የዚያን ጊዜ ሰውና ሰው ይዋደዳል። ሰላሙ ይበዛል። እግዚአብሔር ስንከተል የእግዚአብሔር መንፈስ ቅዱስ በአእምሯችን ውስጥ ይገኛል። የዚያን ጊዜ ሲያምርብን ጸጋችንን የተሰጠን ጸጋ ሁሉ ያወዙ
በእኛ ላይ ሲፈስ ሰላሙ ሲመጣ አቤት ያለው እፎይታ ያለው ሰላም። ስለዚህ እነዚያ ሰዎች ተከተሉት፣ ኢየሱስ ክርስቶስን ተከተሉት። አብቷቸዋል፣ አጠጥቷቸዋል፣ አጠጥቷቸዋል። ግን በውስጣቸው ችግር ነበረ። ከዚያ መካከል ታሞ የሚሰቃይ ዕውር ሰው ነበረ። ዕውር የሆነ አንድ ሰው ነበረ። ስለዚህ ወደ እሷ መጡለት። ይህንን ዕውር ያድነዋል ብለው ወደ ክርስቶስ አመጡለት። ወዲያው ኢየሱስ ክርስቶስ የምሕረት አምላክ ስለሆነ በአለም በቃሉ ተናግሮ ገና በማየት ብቻ አጋንንት የሚንቀጠቀጡለት፣ በማየት ብቻ ድውይ የሚፈወሱ፣ ድውያን የሚፈወሱ። ስለዚህ ወዲያው ያንን ዕውር የሆነ ሰው ሲያመጡለት እንዲህ አለና በእጁ ሲዳብሰው ዓይኑ ቦጋለት። እግዚአብሔር ሲመጣ እንዴት ዓይኑ ቦግ እንዳለ። ከዛ በፊት ግን ምንድን ነበር? ዓይኑ ሆኖ ነበር፣ ተጨልሞ ነበር። ማየት አይችልም። የሚፈልገውን ነገር ማየት አይችልም። አይቶ መዳመስ አይችልም። ማድረግ አይችልም። ሁሉም ዓይኑ በሙሉ ጨልሞ ነበረ። ግን የጨለመውን ዓይን ማን ገፈፈለት? እግዚአብሔር ገፈፈለት። ወገኖች ዛሬ እኛ ዓይናችን ጨልሟል። እያየን እንዳይመስላችሁ። ለምን? ብርሃን ሲያይ ፀሐይ ስትወጣ ጊዜ ላለ ይመስልናል። የለም፣ አልፏል። ጊዜ የለም፣ አልፏል። ዘመኑ ተፈጽሟል። አሁን ምጽአት ላይ ነው ያለን። ስለዚህ ዓይናችንን ሁሉ ጨልሞብናል። ለዚህ እኮ ነው አርቀን የማናስበው። ሰው አርቆ የማያስበው ለዚህ እኮ ነው። ጥላቻን በጥላቻ ላይ የሚሰራ ማለት አንዱን የመተሳሰብ ይህ ሰብአዊ ፍጡር እግዚአብሔር ለእኛ ብዙ ነገር እያደረገልን እያለ እኛ ግን ጨካኞች ነን። እግዚአብሔር በዚህ ምድር ላይ እኮ እንደ ሰው ያለ ጨካኝ የለም። በዚህ ምድር ላይ በዚህ ምድር ላይ እንደ ሰው ያለ ጨካኝ ፈጣሪውን መከራ ያበዛበት፣ ፈጣሪውን የገረፈ፣ ፈጣሪውን የደፈረ እንደ ሰው ያለ ጨካኝ የለም። እግዚአብሔር ግን ለሰው ያለ ብዙ ዋጋ ከፈለ ማለት። ስለዚህ ያ የታወረ ሰው መጣና ዓይኑን እግዚአብሔር ሲዳብሰው ወዲያው ቦጋለለት። እግዚአብሔር እሱ በምሕረቱ ይዳብሰው፣ በምሕረቱ ይዳብሰው። በምሕረቱ ከዳበሰ ያ የጨለመው ዓይናችንን ሁሉ ብርሃን ይሆናል። ይዛን መተሳሰብ ይኖራል፣ ሰላም ይኖራል፣ ፍቅር ይኖራል። አንዱ ለአንዱ አናሳንሰው፣ አንዱ ለአንዱ ተከባብሮ ይኖራል ማለት። ስለዚህ ዛሬ ሰው ግን ከአውሬዎቹ ብሷል። አውሬዎቹ ተፋጠው በሚኖሩበት፣ አንበሳዎቹ ከላሞቹ ጋር ተፋጠው በሚኖሩበት፣ ነብር ከፍየል ጋር ተፋጠው በሚኖሩበት፣ ጅብ ከአህያ ጋር ተፋጠው በሚኖሩበት ዘመን ዛሬ ሰው ተቀይሮ እንደገና እርሳው ጅብ ሆኖ አውሬ ሆኖ ሰዎች የተበላለ ይገኛል። እግዚአብሔር ይህንን ክፉ ዘመን ይመልሰልን። ዘመኑን ማናል ጊዜውን ይመልሰልን። ስለዚህ ሰው ዓይኑ ስለታወረ ነው። ሰይጣን አለቃያችሁ ሰይጣን ምን እያደረገ እየተጫወተብን ነው። በጣም ጥባቂ አሻንጉሊት ነው እየተጫወተብን ያለ ነገር ልናስብ አልቻልንም። ሰው እንዴት አያስተውልም? ሰው ዘንዘግቡሩት እያይመር ወቆተ እንስሳ ዛሬ ወልዶ ተመሰለው ነው። ሰው ክቡር ሆኖ ተፈጥሮ ነበረ። አነ የእግዚአብሔር ቅዱስ ዳዊት ግና ልብ እንደሌለው እንደ እንስሳ ሆነ። ልብ እንደሌለው እንደ እንስሳ ሆነ። እንስሳዎቹ እንኳን ባላቸው በአሁኑ ሰዓት ባለቤታቸው ያውቃሉ። ሕፃናቸው
እኛ ግን እግዚአብሔር ለእኛ ዋጋ እየከፈለ በዝናብ አቅሎ በፀሐይ ስር እየመገበ ወራትን ከወራት እያሸጋገረ እኛ ግን በእውነት አላስተዋልንም። ከትውልዱ ማን አስተዋላል? ኢሳይያስ ምን አለ? በምዕራፍ 53 ላይ ከትውልዱ ማን አስተዋላል? ያላስተዋሉታል ያስተዋሉታል። ያስተዋሉት ከክፉ ነገር ከዚህ ከክፉ ዘመን ይሸሻሉ፣ ከኃጢአት ይሸሻሉ፣ ከመጣላት ከጥላቻ ይሸሻሉ። ዘወትር በቤቱ ሆነው እግዚአብሔርን ያመሰግናሉ። ንስሐ ገብተው ሥጋውንና ደሙን ይቀበላሉ። ያስተዋሉት ማለት ለምን ክፉ ጊዜ እንደመጣ ያውቃሉና በኋላ ለዘላለም በሲኦል እየተቃጠሉ እግር ኩምትር እያሉ ከመኖር ይልቅ ያንሳል ብለው አስተውለው ንስሐ ገብተው ሥጋውን ተቀብለው ይኖራል። ያላስተዋሉት ግን ዛሬ ያላስተዋሉት ኢየሱስ ክርስቶስን በመስቀል ላይ አድርገው ገደሉት፣ ገረፉት። ለምን? ስላላስተዋሉ። እየገደሉት ግን እሱ አዳናቸው፣ እየገደሉት አዳናቸው። ያንን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምንድነው ዓይኑ ምን አደረገለት? ዓይኑ ወራተ ሄድና ለማንም ነገር እንዳትናገር አለ እግዚአብሔር። ያንን ዓይኑ የበራለት ለማንም እንዳትናገር ነው ያለ ኢየሱስ ክርስቶስ። ማን እንዳበራለት ለምን? ሌሎቹ እንዲያውቁ ነው፣ እንዲረዱ ነው። አምነው ወደ እሱ እንዲቀርቡ ነው ይቻላል። አምነው ወደ እሱ ለመቅረብ እግዚአብሔር ይረዳል። ስለዚህ እግዚአብሔር አምላክ የጨለመውን አእምሯችንን ሁሉ እግዚአብሔር ይመልስልን፣ ያብራል። አሁን ዘመኑ ጊዜው ጨልሟልና ይህ የጨለመ ጊዜ እግዚአብሔር በሀገራችን በኢትዮጵያ ያለው የጨለማ ጊዜ እግዚአብሔር ያስወግድልን፣ እግዚአብሔር ይፈውስልን። ስለዚህ እግዚአብሔር አምላክ ለነበረን ጊዜ አምላክ ክብርና ምስጋና ለእርሱ ይሁን። የመከረን ያስተማረን የገሰጸን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ይቆየን። እሺ ብድግ በሉና ዛሬ እንደሚታወቀው ትንሽ ድምፅ የምትናለች ዛሬ ተፈጸመ። ያው እንግዲህ የቤታችን የቅድስት ድንግል ማርያም ስደቷን ስናስታውስ ቆይተናልና ሊቃውንቱ በማህሌቱ ምዕመናኑ በጸሎቱ በጾሙ እያስታወስናት እመቤታችንን ቆይተናል ማለት ነው። ስለዚህ ዛሬ የመጨረሻዋ የስኬት የመጨረሻ ተፈጸመናል እና ስለዚህ እመቤታችን በግብፅ 3 ዓመት ከቆየች በኋላ ወደ አገሯ ወደ ደብረ ቁስቋም ተመልሳለች ማለት ነው እና መጪው የዛሬ ሳምንት ቅዳሜ ትልቅ በዓል ቁስቋም በዓል ነው። ትልቅ በዓል ነው አይደለም? ስለዚህ እዚያነታ ትመጣለች የዛሬ ሳምንት ቅዳሜ ማለት ነው እና የጾሙ ምዕመናን የእመቤታችንን በጾም ሲያስታውሷት የቆዩ ምዕመናን ጾም የሚፈቱት የዛሬ ሳምንት። ስለዚህ ቁስቋም ናት የዛሬ ሳምንት እና እመቤታችን ወደ ሀገሯ ተመየጢ እያሉ ሊቃውንት ተመለሽ እያሉ እመቤታችን ወደ ሀገር ገድቃት ኢየሩሳሌም ወደ ገድላት እያሉ ሐዋርያት ያመሰግኗት ነበር፣ ይለምኗት ነበር እና እመቤታችን ቅድስት ድንግል ማርያም ያንን መከራ አሳልፋ ያው በዚች ምድር ላይ ስትኖር ሰላም በረፍት አልኖረችም። ግን የግብፅ ቆይታዋን ጨርሳ ወደ አገሯ ወደ ቁስቋም የተመለሰችበት ቀን ስለሆነ
በደመቀ ይከበራል ማለት ነው እና ደብረ ቁስቋም በምትባል ቦታ ላይ በየደብሩ ይከበራል የዛሬ ሳምንት ማለት ነው። ስለዚህ ዛሬ ተፈጸመ የማህሌቱ ፍጻሜ። ዛሬ የማህሌቱ ፍጻሜ ተፈጸመ፣ የማህሌቱ ፍጻሜ ነውና ስለዚህ ያው በጽጌ እሑድ ማግኘት ስለነበረ የዚያ ነው እንጂ የቅዱስ ያሬድ ዜማ ወይም የቅዱስ ያሬድ ቃለ እግዚአብሔር አያልቅም እና ዛሬ ተፈጸመ ነውና ማለት ነውና ስለዚህ ትንሽ ወረድ እንልና አስታውሰን ወደ ቀሪው ጸሎታችን እንሄዳለን። Ma
ማህሌታችንን ሁሉ በሰላም ያስፈጸመ እግዚአብሔር ለዛሬ ዓመት በሰላም ያደርሰን። ሀገራችንንም ሰላም አድርጎልን ሰላሙን የምናይበት ጊዜና ዘመን ያድርግልን። ሰላም እንዳሳደረ በሰላም ያውል ቅዳሴ